ሰላም እንዴት ናችሁ? ጤና ይስጥልን ውድ የሄርሶላን ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ትልቅ ክብረ በዓል ለማድረግ በዘውዲቱ መሸሻ በጎ አድራጎት ማዕከል ውስጥ ተገኝተናል። ሄራን፣ ሶሊያና፣ አናንያ እንዲሁም ጀግናዋ እናታቸው ትዕግስትን ጨምሮ በርካታ እንግዶች እዚህ ታድመዋል። የዚህ አጠቃላይ ፕሮግራም ምን ይመስላል የሚለው ከዚህ ፕሮግራም ጋር አብረው እየሰሩ ያሉ በርካታ በጎ ሰዎችን ጨምሮ የምታዩ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ሰናይ ጊዜ ይሁንላችሁ። አናንዬ፣ ሄሩዬ፣ ሶልዬ እንኳን ተወለዳችሁ፣ እንኳንም ወለድኳችሁ፣ እንኳንም የኔ ሆናችሁ። የኔ ድምቀቶች፣ የኔ ጌጦች፣ የኔ አበቦች፣ የኔ ኩራቶች በጣም ወዳችኋለሁ። እግዚአብሔር እናንተን ስጦታ አድርጎ ስለሰጠኝ እጅግ አመሰግነዋለሁ። እናንተ እኮ ልጆቼ ብቻ አይደላችሁም አስተማሪዎችም ጭምር እንጂ። ምናልባትም የአሁኑ ማንነቴ የእናንተ እናት ባልሆን ኖሮ ላይኖር ይችል ነበረ። ሶልዬ፣ አናንዬ፣ ሄሩዬ ሁል ጊዜ ሳስበው ምን እንደሚገርመኝ ታውቃላችሁ? እናንተን ውድ ልጆቹን እግዚአብሔር ግን እንዴት አምኖኝ ነው የሰጠኝ። ይህ ነው በጣም የሚያስደንቀኝ። ሁልጊዜ ሳስበው ደግሞ ግርም የሚለኝ ምን ያህል እንደሚወደኝ ነው። እናንተን የሰጠኝ አምላክ የተባረከና የተመሰገነ ይሁን። እናንተ ለኔ ብቻ ሳይሆን ለሀገራችንና ለዓለም ኩራቶች ናችሁ። ወደፊት ደግሞ ብሩህ ተስፋችሁ ወለል ብሎ ይታየኛል። ትልቅ ደረጃ ድረሱልኝ። እወዳችኋለሁ። እንኳን ተወለዳችሁልኝ የኔ ወዶች። በመጀመሪያ ለዚህ ቀን ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። ሁላችሁም ሄሩን፣ ሶሊን፣ አናንያን ብላችሁ ይህን ልደት ለመታደም የመጣችሁ እንግዶቻችን እንኳን ደህና መጣችሁ። የዚህ ተቋም መስራችና አገልጋይ የሆኑት ሩህሩህ እናታችን ወይዘሮ ዘውዲቱ እንኳን ለዚህ ቀን አበቃዎት። የዘንድሮ የልደት አከባበር ትንሽኛ ቤት አነጋጋሪ ነበር። እኔ ብዙም ልደታቸውን እያከበርኩ አይደለም። በአንድ ጊዜ 3 ልጆችን እንደተበረከተላት እናት የ3 ልጆችን ልደት እያከበርኩ አልመጣሁም። ግን በጣም መልካም እግዚአብሔር የባረካት ሁሌ ከጎናቸው ማልጠፋ አክስታቸው ወይዘሮ ጽጌ ከ1 ዓመታቸው ጀምሮ እስከ 8 ዓመታቸው ድረስ ስታከብርላቸው ቆይታለች። ከልብ ነው ማመሰግናት። በጣም ነው የምንወድሽ ጽጌ። ግን ዘንድሮ የመንገድ ነበረባቸው። ልደታቸው የነበረው የካቲት 20 ነው። ያኔ ደግሞ ጉዞ ነበረባቸው። የጸበል ገበር ሚል ጊዮርጊስ የሄዱበት ቀን ነበረ። በእርግጥ ቀኑን በልዩ ሁኔታ አስበነው ነበረ። ቅዱስ ስፍራ ስለሄድን አስበው ነው ነበር ያለፍነው። ግን እነ ሄሩ ልጆች ስለሆኑ እንደ ማንኛውም ልጅ ይጓጓሉ ልደትን ለማክበር። እኔ ብዙ ቅርብ አልነበርኩም እንዳልኳችሁ፣ ግን በጣም ያስማማኝና ልደቱን ለማክበር ቶሎ ሽታይን ያገኙት ይሄንን ቦታ በመምረጣቸው ነው።
ከዚህ በፊት የዛሬ 3 ዓመት ይመስለኛል እዚህ ቦታ ሲገኙ እማማን አገኙ። እነዚህን ልጆች ደግሞ አገኙና ይሄ ድርጅት ወላጅ ሆኗቸው እንደዚህ እየተንከባከበ እዚህ የሚያሳድጋቸውንና እዚህ የሚያደርሳቸውን ድርጅት ካዩ በኋላ ለልጆቹም ያላቸው ፍቅር እስከዛሬ በውስጣቸው ስላለ መጥተው እዚህ ማክበር ነበር የፈለጉትና ይሄ ደግሞ የሚታለፍ ሀሳብ አልነበረም። በጣም የተቀደሰ ሀሳብ ነው። ሶልዬ ሁሌ እንደምትለው ሁሌ ወላጅ ብቻ አይደለም የሚደመጠው፣ አንዳንዴ እኛንም ብታዳምጡን ጥሩ ነው ትለኛለች። ከሶሊ የምወስደው ትልቅ ምክር ይሄ ነው። እውነት ነው። አንዳንዴ ልጆቻችንን ብናዳምጥ ጥሩ ነው። ምናልባት እኔ ልደትን እዚህ ቦታ ላላስበው ይችል ይሆናል ቅዱስ ስፍራ፣ ግን የነሱ ምርጫ ስለሆነና ስላዳመጥኳቸው ውሳኔን ትክክል ነበረ ከናንተ ጋር ይሄንን የመሰለ ልደት እንድናሳልፍ ረድቶናል ማለት ነው። በዚህ ምክንያት ነው እዚህ መተን ልናከብር የቻልነው። እንግዲህ ይሄንን ቪዲዮ ይሄንን ፕሮግራም በተለያየ ሚዲያ ያያችሁ ያላችሁ ወገኖቻችንን ማስተላልፈው መልእክት ምንድነው? ልደቶችን በዚህ መልኩ ማሳለፍ ይቻላል። በረከት የምናገኝበት ይሆናል። እግረ መንገዳችን የልጆቻችንንም ደስታ ከመስጠት ባሻገር በረከት ስለምናገኝ የሌሎቻችሁ ምርጫ ቢሆን መልካም ነው ላለው አመሰግናለሁ። ልጆቼ በረከቶቼ፣ አናንዬ፣ ሄሩዬ፣ ሶልዬ በዚህ ቀን ስለተሰጣችሁኝ በረከት ሆናችሁ ወደ ህይወቴ ስለመጣችሁ ሁሌም ደስተኛ ነኝ። በጣም ነው የምወዳችሁ። እደጉልኝ፣ ተባረኩልኝ፣ ትልቅ ቦታ ድረሱልኝ። እናንተም የምትወዷቸውን ሁሉ እዚህ ልጆቹ እዚህ ሲደርሱ ብቻዬን አላሳደግኩም፣ ብቻዬን እዚህ አላደረስኩም። መላው የኢትዮጵያ ህዝብ ከጎኔ ነበር። አሁንም ከጎኔ እንደሚሆን ተስፋ አደርጋለሁ። እነ ሄሩ ደግሞ አያሳፍሯችሁም፣ ከዚህ በለጠ ያኮሯችኋል ብዬ አስባለሁ። አብረን እንዲሁ እየመከርን እየዘከርን አንዳንዴ እነሱም እየመከሩን እናሳድጋቸዋለን ማለት ነው። አገራቸውን የሚያኮሩ ህብረተሰባቸውን የሚጠቅሙ ልጆች እንዲሆኑ እመኛለሁ። አመሰግናለሁ። ሄሩዬ ደግሞ ምለዋለኝ እያለች ነው። ሙሉን ማለት ይቻላል ቲጂ በደንብ አውርተዋለች። እኔ የምጨምረው ነገር ትንሽ ነው። እዚህ ለማክበር የወሰንነው እኔና ሶሊ ነበርን። ተነጋግረን ነበር ያሰብነው። ልደታችንን እንድናከብር አወራን። ባለፈው ጉዞ ነበረን እና በጉዞ ጊዜ አላከበርንም አልኳት። እሺ ብላ ምን ይደረግ፣ የት ይከበር፣ እንዴት ስናስፈቅዳት ቲጂን አለ። እሷ ደግሞ በዘውዲቱ መሸሻ ላይ እናክብር ስላት እሺ አለች። ዘውዲቱ መሸሻ በጎ አድራጎት ድርጅት ላይ በጣም ደስ የሚሉ ልጆችን በነበረን ጊዜ ላይ አግኝተናቸው ነበረ። እኔ የምለው ነገር አልችልም ማለት በጣም በቃ ፍቅር የሆኑ ልጆች ነበሩ። ከምለው በላይ በጣም ደስ ይላሉ። እዛ የነበረን ጊዜ ጥሩ ነበረ እና ዛሬ ደግሞ በድጋሚ ከነሱ ጋር ልደታችን ሰለብሬት ማድረግ ስለፈለግን እኔና ሶሊ አወራን። ቲጂ ብዙም አላቅማማችን። ያው በዚህ ቦታ ላይ ማክበር ትልቅ ነገር ነው ማለት ሰው ሲታደር ነው እዚህ ቦታ ላይ የሚያከብረው። ሲፈልግ መተን ስንፈልግ በጣም በቃ ከልጆቹ ጋር ያለንን ቅርበት በጣም ነው የሚጨምረው እና ልጆቹ በጣም ነው ደስ የሚሉት። እኔ ሁሉንም እንደ ወንድም እንደ እህቶቼ አያቸዋለሁ። በጣም ነው የምወዳችሁ። ኑሩልኝ። እግዚአብሔር እስከ ዘላለም ያኑርልኝ። በጣም ነው የምወዳችሁ። ኑሪልኝ ሄርዬ፣ በጣም ነው የምናመሰግነው። ይሄ ልደት በእኛ ብቻ የተዘጋጀ አይደለም። ትልቁን ድርሻ የሚወስዱት ምግቡን እነዚህ ልጆች ያዘጋጁልን አቢሲኒያ ኬተሪንግ ይባላሉ። አቢሲኒያ ኬተሪንግን እጅግ በጣም እናመሰግናለን። ዛሬ በሶሊያና እና በሄራን ልደት ላይ የተገኘነው አቢሲኒያ ኬተሪንጎች ነን። በማንኛውም ልደትም የሰርግም ፕሮግራሞች እንገኛለን። እንደዚህ አይታችሁ ትወዱታላችሁ። ማዘዝ ለምትፈልጉ ስልካችን ባዮ ላይ ያለ አቢሲኒያ ኬተሪንግ ይባላል። እሱ ላይ ደውሉልን። በማንኛውም ሰዓት እናስተናግዳቸዋለን። በአልባሳት እንደዚህ ደግሞ አብሮብን እንድታዩ ደግሞ ያደረጉት አዲስ ሜድ ዲዛይን ይባላል። እንግዲህ እንደምታዩት እንደዚህ እምር ድምቅ ብለን የልጆቹም ልደት ለማክበር ያገዘችን
አዲስ ሜድ ዲዛይን ነች። እንደኛ እንደ ቤተሰብ እንደዚህ እምር ብላችሁ ፕሮግራማችሁን ማከናወን ስትፈልጉ አዲስ ሜድ ዲዛይን እየደወላችሁ እዘዙ። ዴሊቨሪም አላቸው ቤታችሁ ድረስ ያላችሁበት ድረስ ያመጡላችኋል። አለያም ደግሞ አድራሻቸውን እዚህ ስር እናስቀምጥላችኋለን፣ እዛው ሄዳችሁ ማዘዝ ትችላላችሁ። እናመሰግናለን። ሁሉም እዚህ ፕሮግራም ላይ የተሳተፉትን ማመስገን እንፈልጋለን። ሁሌም የማይለየን ደግሞ ክሬማ የሶሻል ሚዲያ ማኔጅመንት ደግሞ ሁሌም ከጎናችን አለ። እናመሰግናለን። እኔ ለመጀመሪያ ጊዜ የመጣው ጊዜ በጣም ነበረ የወደድኳቸው ልጆቹንም እማማን በጣም ነበረ የወደድኳቸው። በጣም ነበረ የምትናፍቁኝና በዚያም አጋጣሚ በልደት አጋጣሚ እናንተን ማግኘት ስለምፈልግ በልደታችን ጊዜ እኛም እዚሁ ስላልነበርን ለማክበር አልቻልንም ነበረ። ግን በቃ ይሄ ጥሩ ቅዱስ ቦታ ለአግኝተን ይኸው ዛሬ ከእናንተ ጋር ለመሆን እግዚአብሔር አብቅቶን። እግዚአብሔር እድሜ ጤና ይስጥልን። በእውነት የእነዚህ የህፃናት አምላክ እነዚህ የዛሬ ዓመት አፍስኖ ማፍት ፍስት አድርጎልን እውነት ነው። እንደው እንጃ ያልታስበውን ነገር አድርጎልኝ የዛሬ ዓመት በሰን እንድንገናኝ የዛሬ ዓመት ማንደርስም እንደው ነገ ተነገ ወዲያ ብርት ያድርግልኝ። ምን ይገድባል ፈጣሪ? ምንም የሚገደው ነው። አንተው ነው የፈጠርከን። አንደፍ እንደፈጠርክ እነዚህ ልጆች በተተረ አድርገው የጎደላቸውን ነገር ሞልተው አሳየኝ ብዬ ነው የምለው። እድሜውን ጤናውን ይስጠን። እውነቴን ነው። እድሜውን እኔ እንጃ ቃላት ያጥረኛል። ይሄ ቀን አልፎልን በሰላም እንትን አቆይቷቸው ሁላችንን ነው እድሜ ጤና ሰጥቶ እነዚህን ህፃናት እንትን አይተን በአይናቸው መርቶ ሁሉንም ናቸው። የዚህም ልጅ ጥሩ ሆኖልኝ ዳብሶልኝ እግዚአብሔር መብርሃን ደርሳልኝ ያሳየኝ ብዬ ነው የምለው። ጤናውን እድሜውን ይስጠው። በተረፈ ደግሞ ቄሱ ይጨምር፣ ፍጻሜሽን ያሳምርልሽ። ከኃጢአት በቀር የምታስቢውን በጎ መሻት ሁሉ እግዚአብሔር ይፈጽምልሽ። አሁንም በዓለምና በሕዝብ ፊት እግዚአብሔር ብርሃን በብርሃን አልብሶ በልጆችሽ ደስ የምትሰኝ እግዚአብሔር ያድርግሽ። ከዚህ በመቀጠል ቀጥታ በቅድሚያ እናታችን ወዳዘጋጁላቸው ስጦታ ነው የምንሄደው። እናታችን መጥተው አንድ ላይ ትዕግስትና ህፃናቱ የመጀመሪያው ስጦታ ከእናታችን ይቀበሉ። ሄራን ይከፍቱታል፣ ያሳዩናል። የተሰጣቸው ስጦታ ረሰ ለዚህ ያደረሰ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑ። እማማ ዘውዲቱ የእመቤታችን የብርሃን እናት እማምላክን የሰጠቻቸው እማምላክ ትጠብቅልን፣ ቤታቸው በበረከት በረድኤት ትግባልን። አዎ ሌሎች ስጦታዎች ካሉ ቶሎ ቶሎ እንቀበልና ዝናቡን እንሻማለን። ዲያቆን ዳዊት ደግሞ ለእነ ሄራን ለልደታቸው ያመጣላቸው ታለ እሱንም ይቀበላሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። ስሜ ሳሊ ዲያቆን ዳዊት አያናው እባላለሁ። የተገናኘ ነው ከሄራኒና ከሶሊ ልደት ነው። አጋጣሚ ዘማሪ በትረ ጓደኛዬ ነው። ለምን ቅዳሜ የነሱ ፕሮግራም አለ የልደታቸው ብሎ ለምን አንሄድም ሲለኝ እሺ ብዬ፣ ግን ባዶ እጄን ባልሄድ ደስ ይለኛል፣ ለነሱ የሚሆን ስጦታ ልውሰድ ብዬ ሳስብ ከዛ ምን መጣልኝ? ፎቶአቸውን መሳል። የሶስቱንም ልደት በማስመልከት ሶስቱንም ለመሳል አሰብኩኝና የነበረኝ ጊዜ በጣም ትንሽ ነው፣ አጭር ነው። ግን እንደምንም ብዬ ሌሊትም ቀንም እየሰራው ያው የቻልኩትን እንትን ሰርቻለሁ። እነሱ ሰርፕራይዝ ለማድረግ ባዶ እጄንም ከመምጣት ብዬ ማለት ነው። እናታቸውም በጣም ደስ ብሏታል። ከጠበቅኩት በላይ ነው። ጊዜ አልነበረኝም። በጣም ተጨናንቄ የሰራሁት ግን ያው ከጠበቅኩት በላይ ነው። ደስ ብሎኛል። አንድ ቀን ተኩል እንደዛ ድረስ ፈጅቶብኛል። እንግዲህ እግዚአብሔር በጥበብ በጸጋ ያሳድጋቸው ነው የሚባል ልበ ብርሃን ናቸው። በጣም የሚገርሙ እንትን ናቸውና ለወደፊቱ እግዚአብሔር በጸጋ በጥበብ የሚመኙትንም ጤናቸውን እንዲያገኙ ነው የሚፈልገው። እግዚአብሔር ያሰቡትን ሁሉ ያሳካላቸው፣ ያሳድጋቸው በጸጋ በጥበብ በፈሪሃ እግዚአብሔር ነው።
this sunlight. If I'm going with you, I know we'll get to the other side. Sinking in, I know this feels right. Catching a crazy love, moving through me like a wildfire, like a wildfire. ለዚህ ያደረሰን እግዚአብሔር ይመስገን። እልል ብላችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። ኬኩን ያው በርተናል፣ ለስርዓቱ እንዲቆለስ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ኬኩ አልቀረ፣ ምግቡ አልቀረ፣ መጫወቻው አልቀረ፣ የሁሉ ነገር አዘጋጅተው አንጥተዋል። እማምላክ ወላዲተ አምላክ ፍጹም በበረከት ትባርክልን። አምላካችን እግዚአብሔር ለ9ኛ ዓመታቸው እንዳደረሰ ለ10ኛ ዓመታቸው ደግሞ በሰላም ያደርስልን። የድርጅቱ አምባሳደር ሆነዋል። በሚሄዱበት ሁሉ ስለ እማማ ዘውዲቱና ስለ ሕፃናቱ ይናገራሉ። ልጆቹን አብረው ያሳድጋሉ፣ ያድጋሉ። እነሱም የእማማ ዘውዲቱ ልጆች ሆነዋል። የእማማ ዘውዲቱ ጸሎት ከነሱ ጋር ይሁን። እህታችንን ትዕግስት እግዚአብሔር አምላክ ወላዲተ አምላክ ትጎብኝልን። እግዚአብሔር በረድኤት አይለይብን። የበለጠ ኃይል፣ የበለጠ ጉልበት፣ የበለጠ ጸጋ የቅዱሳን አባቶቻችን አምላክ እግዚአብሔር ያድልልን። በእውነት ትላንት በጣም ያለቀሰችበት ዘመን ነበረ። አሁን ግን ቤቷ የደስታ ነው። እነዚህ ልጆች ራሳቸው በብርሃን ልባቸው ብሩህ ስለሆነ በዝማሬ ቤቷን በደስታ የሞሉ ናቸውና ይህንን ያደረገ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። በሰላም እንዳዋለን በሰላም ያሳድረን። በጣም ነው ደስ የሚለው። የሚያምር ፕሮግራም ነው። ግቢውም ፕሮግራሙም ደስ ይላል። ሁሉም ደስ ይላል። ቆንጆ ነው። ለሌሎችም በደንብ ሁሉም ሰው መጥቶ ፕሮግራም ልደት እዚህ ቢያከብር፣ ምርቃት እዚህ ቢያከብር እንላለን። በጣም ደስ የሚል ቦታና ደስ የሚል ግቢ ነው። በጣም እንግዲህ ለትልቁ ምርቃታቸው እንገናኝ እንላለው። ያሳድጋችሁ እግዚአብሔር በሞገስ እመቤታችን ከፊት ቀድማ ሁሉን ነገር ታሳካላችሁ። እንኳን ተወለዳችሁልን። መልካም ልደት። ስለመጣሽ እናመሰግናለን ማኪባዬ እና ልደታችንን ጥሩ አድርገሽልናል። ሄሩና ሴሉዬ በእውነት እንኳን ተወለዳችሁ ለማለት እወዳለሁ። በእውነት በጣም በብዙ ነገር ነው የግል መምህራችሁ በመሆኔ በጣም እጅግ በጣም ደስ ይለኛል። በእውነት ላስተምራችሁ እጄ በብዙ ህይወት ያስተማራችሁኝ አሁን ላለሁበት በብዙ ነገር ግንባር ቀደሞች ናችሁና እግዚአብሔር አምላክ በጥበብ በጸጋ በሞገስ ያሳድግልኝ እላለሁ። ከዚህ በላይ በርካታ ስራዎችን አብረን እንሰራለን። በጣም ጎበዝ ልጆች ናችሁ። በእውነት እዚህ በኋላ በጣም ብዙ ነገሮችን ትሰራላችሁ። በጣም ባለብዙ ጸጋ ባለብዙ ተስፋ ናችሁ። በእውነት ለዚህ ለኢትዮጵያ ለዓለም ህዝብ በጣም ብዙ ነገሮችን በሶሻል ሚዲያ ላይ ያበረከታችሁ ለብዙዎች የተባረኩባችሁ የተቀደሱባችሁ ለብዙዎች ሐሴትን የፈጠራችሁ ጀግና ልበ ብርሃኖች ናችሁ። እግዚአብሔር አምላክ በእውነት በጥበብ በጸጋ ዘመናችሁን ይባርክልኝ እላለሁ። ሰላማችሁ ይብዛ። ሄሪና ሶሊ እንኳን ተወለዳችሁ። እዚህ ስለመጣችሁ እናመሰግናለን። በጣም ደስ ብሎኛል። እዚህ ስላከበሩም ደስ ብሎኛል። እንወዳቸዋለን። እዚህ ስላከበሩ ልደታቸውን በጣም ደስ ብሎኛል። እንወዳቸዋለን። እንደዚህ በደስ በሚል ሁኔታ የጋበዘችልን አቢሲኒያ ኬተሪንግን በጣም ነው የምናመሰግነው። አቢሲኒያ ኬተሪንግ ህይወትሽን ጥፍጥ አድርጎ እነዚህ ምግቡን ያጣፈጥሽልን ህይወትሽን ጥፍጥ አድርግልሽ እግዚአብሔር እና ደግሞ ይባርክሽ እግዚአብሔር። እጅሽ ይባረክ፣ መድኃኒዓለም ይስጥልን። ቤትሽን በደስ በሚል ሁኔታ በበጎ ነገር ይሙላልሽ።
እንኳን ማርያም ማረች። እንግዲህ እንደዚህ እንደምታዩት የሄሩን የሶሊንና የአናንያን ልደት ስፖንሰር በመሆን አቢሲኒያ ኬተሪንግ ምግብ አቅርቦልን ነበር። እጅግ በጣም አሪፍ ነበረ። እነ ሶሊን በጣም ደስ ብሏቸዋል። ደስ ብሎናል። ልጆቼን ደስተኛ ስላረግሽልኝ ደስተኛ ህይወት ይግጠማችሁ ላሉ አቢሲኒያ ኬተሪንጎች በጣም እንወዳቸዋለን። በጣም እናመሰግናለን። አቢሲኒያ ኬተሪንግ ይችላል።